ኬሚካል በሆነ ኢነርጂ ባትሪ ፓካችን ላይ ስቶር አድርገናል ማለት ነው። ኤሲ ከረንት ወደ መኪናችን ገባ። ወደ መኪናችን ይገባና ቀጥታ ወደ ባትሪ ኤሲ መግባት አይችልም። ያው እንደምታውቀው ባትሪ ላይ ስቶር ማድረግ የሚቻለው ምን አይነት ከረንት ነው? ዲሲ ነው፣ ወይም ደግሞ ዳይሬክት ከረንት የምንለው ማለት ነው። ይሄ ኤሲ ኦልተርኔት ከረንት ስለሆነ ማለት ነው ፍሪኩዌንሲ ያለው ቼንጂንግ ዳይሬክሽን አላቸው ኦን ኦፍ ስላለ ይሄንን መቀበል አይችልም ባትሪያችን። ስለዚህ ኦንቦርድ ቻርጀር ወይም ኦቪሲ ላይ የሚባለው በተለምዶ ቻርጀር የምንለው ትክክለኛ ቻርጀር ቦታው ኦንቦርድ ቻርጀር ላይ ምን ያደርጋል? ሶስት ስራዎችን ሰርቶ ሬክቲፋይ ያደርጋል። የመጀመሪያው ኢኤምአይ ፊልተር የምንለው ነው፣ ወይም ኤሌክትሮማግኔቲክ ኢንተርፌረንስ የሚባሉ ሳውንዶች አሉ፣ ኖይዞች አሉ ከግሪድ የሚመጡ እነዚህን ፊልተር ያደርጋል። ካፓሲተሮችን ይጠቀማል፣ ቾኮችን ይጠቀማል፣ ፊውዞችን ይጠቀምና ፕሮቴክሽኑን ያልፋል። ካለፈ በኋላ ወደ ሁለተኛው ወደ ሬክቲፊኬሽን ውስጥ ይገባል። ሬክቲፋይ ማለት ኤሲን ወደ ዲሲ የሚቀይርልን ቦታ ብሪጅ ዳዮድ ሊሆን ይችላል፣ አይጂቢቲ ወይም ሞስፌት ሊጠቀም ይችላል፣ ኢንሱሌትድ ጌት ባይፖላር ትራንዚስተር የሚባሉትን ትራንዚስተሮች ሊጠቀም ይችላል፣ ወይም ሜታሊክ ኦክሳይድ ሴሚኮንዳክተር ፊልድ ኢፌክት ትራንዚስተሮችን ይጠቀምና ሲሊከን ካርባይድም ሊሆን ይችላል። ኤሲን ወደ ዲሲ ይቀይርልናል ማለት ነው። ይሄ ወደ ዲሲ ከተቀየረ በኋላ ዲሲ ደግሞ ምን መደረግ አለበት? ሬጉሌት መደረግ አለበት። ሲሲሲቪ የሚባሉ ቻርጂንግ ስትራቴጂ ነው የምንጠቀመው። ከዛ ባትሪያችንን ምን ያደርጋል? ቻርጅ ያደርግልናል ማለት ነው። ባትሪያችንን ቻርጅ ሲያደርግልን የባትሪ ማኔጅመንት ሲስተም ደግሞ ሙሉ ጊዜ ባትሪውን ይጠይቀዋል። ይሄ ባትሪ ማኔጅመንት ሲስተም የባትሪውን ጤንነት፣ ሴል ቮልቴጅ፣ ቴምፕሬቸሩን፣ ከረንቱን፣ ኢንሱሌሽን ሬዚስታንሱን በጣም አሪፍ መሆኑን፣ ሾርት ሰርኪዩት አለመኖሩን እነዚህን ሁሉ ነገሮች ቼክ ካደረገ በኋላ ከኦንቦርድ ጋር ኮሙኒኬት አድርጎ የምፈልገው ምን ያክል ነው የሚለውን ከረንት ምን ያደርጋል? ፑል አውት ሆኖ ወደ ባትሪያችን እንዲመጣ ይደረጋል ማለት ነው። ይሄ ከረንት ወደ ባትሪያችን ሲመጣ ባትሪያችን የተሰራበት ፖዚቲቭ ካቶድ አለ፣ ኔጌቲቭ ተርሚናሉ አኖድ አለ፣ ኤሌክትሮላይት እና ሴፓሬተሮች አሉ ማለት ነው። ድራይቪንግ ጊዜ ላይ ከአኖድ ወደ ካቶድ የሄደውን አየን ማለት ነው አቶት የነበረውን ኤሌክትሮን ይሰጥና ሶልቬሽን ኢፌክት በምንለው ከካቶድ ወደ አኖድ መልሶ ያመጣልናል ማለት ነው። ስለዚህ ኢነርጂያችንን ማለት እኮ ነው አት ፎርም ኦፍ ኬሚካል በሆነ ኢነርጂ ባትሪ ፓካችን ላይ ስቶር አድርገናል ማለት ነው።